አህለን ወሰህለን ያ በናት። አሁን እሷ ማለት ነው ከትላንት ወዳ ትላንት ከ30 ዛሬ ከ40 ነው አይደል? ዛሬ ጁማ ከ40 ነው። ከትላንት ወዳ ከ20 በነበረበት የገዛች እህታችን ማለት ነው እንገራችሁ። ወርቅ ስትገዙ መግዛት ብቻ አይደለም፣ መግዛታችሁን ብቻ አይደለም። እኔ ስለ ዲዛይኑም አላወራም። የሷ ዲዛይኑ ያኔ ብር የሚያስጨምር አይደለም። ገባችሁ? የገዛችሁ 560 ብር በጣም በውድ ዋጋ ነው የሸጡላት። ይገርማችኋል። ማወቅ አለባችሁ። አሁን ሰሞኑን ዛሬ ከ40 ሆነ አይደል? እስከ 500 እንኳ 20 ብትገዙት ማሌሽ አለዛ 560 ያውም ከ20 በነበረበት 420 በነበረበት ከትላንት ወዳ በጣም ተናደርኩኝ። ለምን ማታለላቸው ወርቅ ቤት ሱብሃንአላህ ካላወቃችሁ ሰው የሚያቅ ሰው ተከራክራችሁ። አሁን እኔ ባለፈው አንድ እህታችን ጣይፍ እየደወለች አናገርኩላት። ከስንት ነው የገዛችሁ? ያውም በዛን ሰዓት ከስንት ነበረ? በአላህ ከ35 ይሁን ከ40 ይሁን እንደዚህ አልሙሂም ጨምሮ ነበረ። ከስንት ገዛችሁ? 540። ግን ከትላንት ወዳ በ420 በነበረበት ሰዓት እሷ 560 ገዝታ የመጣችው። ተጠንቀቁ። መግዛታችሁን ብቻ አይደለም እኛ የምንፈልገው ነገ ጧት ሽጠኖ ለችግራችን ይሆናል እያልን አይደል የምንገዛው። ኢንሻአላህ ችግር ማይንካን እናጊጥበት፣ እድሜና ጤና ይስጠን። ግን አላግባብ አትግዙ። ስትገዙ ተጠንቀቁ። ሄዳችሁ መግዛታችሁን ብቻ አይደለም። አሁን ሰሞኑን ለምሳሌ ዛሬ ብትሄዱ ለምሳሌ ከ520 ብር በላይ አትግዙ። ከ530 ውድ ተወደደ ቢባል እንደው ዲዛይኑ አማረ ቢባል እንዴ በጣም ውድ ነው እንዴ። አሁን እኮ አታል አሁን 60 ዛሬ ለምሳሌ እስኪ 60 70 80 ብር እንኳን ቢያስጨምር የምን 80 70 ብር ነው ማስጨመር ያለበት ከእንትኑ ሌላ ከዋናዋ ከወርቋ ሌላ እንኳን እስከ 70 ብር ትርፍ ካገኙ አይበቃቸውም እንዴ? ከዛ በላይ 60 70 ልክ 500 ከ520 ብር በላይ መግዛት የለባችሁም። ዛሬ ብትሄዱ ከ520 ብር በላይ 70 ብር 80 ብር ካተረፉ በቂያቸው ነው። የትርፋቸውም የፈጡራውም የመንግስትም ተከፍሎ የመስናያም ተከፍሎ አትታለሉ። ወላሂ ላዚም አሳዘነችኝ። በምኑ ነው? ዲዛይኑ የተጋነነ አይደለ፣ አይዲው ነው። አይዲ ዲዛይኖች ቆይ ሰውሬ እንደው አሳያችኋለሁ። አብዛኛውን የዛ አይነት ዲዛይን ሞልቷል። ዲዛይን እንደዚህ ቆንጆ ዲዛይን ነው ሲባል ብሩ ይጨምራል። ግን ይሄ ዲዛይኑ አይዲ ዲዛይን አይዲ ርካሽ የሚባለው ዲዛይን አለ አይደል? ባህሬን ሆኖ ምንም ችግር የለም ሲሸጥ። ይሄ ዲዛይኑ የሚያምረውም ዲዛይኑ የማያምረውም ዋጋው እኩል ነው ሲሸጥ። ልብ በሉ ሲሸጥ አንድ ነው፣ ግን ስትገዙ ይቀንሳል። ይሄኛው ዲዛይኑ የማያምረው ይቀንሳል፣ ዲዛይኑ የሚያምረው ጭማሪ ያለው በደንብ አትታለሉ። እና የገዛችሁም እንግዲህ አትናደዱ። ለምን እኛም በ580 ገዝተናል። እንድትጽናኑ ነው እንደዛ ሁልጊዜ የምመላችሁ። በ580 በ610 የገዛለ 600 በተወደደበት ሰዓት ነው ይሄ። ታዲያ 500 በነበረበት ሰዓት ነው እኛ 510 500 ምናምን በገባበት ሰዓት ነው እኛ በውድ ገዛ ነው የምንላችሁ። ግን 420 ገብቶ በ560 ወላሂ እነዚህ ወርቅ ቤቶች ሌቦች ናቸው። እኔ እኮ ሂጂ አልኳት፣ ሂጂን የላናግራቸው ብያት ነበረ። አልሙህም እንግዲህ ኢንሻአላህ ይጨምራል። ወርቅ እንደረከሰ አይቀርም። አንድ ወቅት ደግሞ ብድግ ሲል ያኔ መሸጥ ትችላላችሁ። ለትርፍ የገዛችሁ አሁን አትሽጡት፣ ኪሳራ ነው። አሁን አትሽጡት፣ ጊዜውበት ውጥርጥር ያለ ችግር ላይ ካልሆናችሁ መሸጥ የለበትም። እና ይዟችሁ አልሙህም ልብ በሉ ስትገዙ
ስንት መጣት ትሉታላችሁ። አሁን ይሄ ስንት ነው ግራሙ? እና እያንዳንዱ አሁን ከነ መስነእያው ከነ ደሪባው የእናንተ ፋይዳ ሆኖ ግራም በስንት አሰብክልኝ በሉት። እዛው ግራሙን በስንት ሂሳብ ከቻላችሁ ትገቡና ጀዋላችሁ ማካፈል ነው። ከእንደገና ደግሞ ግራም እንትን ካላወቃችሁ ስንት ማለት ነው? ስንት ወጣ አንዷ ግራም ስንት ሆነች ማለት ነው? ከነ ሁሉም ነገር ስትሉት አሁን 560 ቢልሽ አትገዥውም ነበረ በዛን ሰዓት። ይሄ ነው